ብርሃኑ ነጋ ቦንገር እንኳን ሳላይሽ አልሞትኩ የሚሏትን ስልጣን በሚኒስትርነት ከከረሙባት በኋላ ፖለቲካ በቃኝ ብለዋል። ትልቅ አቅም ነው የሚሰጠው። ያንን ሳላይ ሞት አዝም ነበር። እንዴት ያ ሁሉ ሩጫ ያን ያህል የሻቢያና የግብጽ ተላላኪ መሆን በመጨረሻ በአብይ አህመድ ጥቂት የስልጣን ድራጎት ተቀብሎ ጡረታ ለመውጣት ነበር እንዴ በሚያስብል ደረጃ ባለፉት ዓመታት ኢዜማ የተሰኘውን ስብስባቸውን ምክትል ብልጽግና አድርገውት በመጨረሻም ያሻግሩኛል ባሏቸው አብይ አህመድ የሚናፍቃቸውን ስልጣን አግኝተው ለ4 ዓመታትም ቆይተው የፖለቲካ ጡረታ ሊወጡ መወሰናቸው ሲነገርላቸው ከርሟል። ሰውየው እዚህ ውሳኔ ላይ የደረሱት ብርሃኑ ፖለቲካውን ትተውት ሳይሆን ፖለቲካው ብርሃኑን ትቷቸው ነው የሚለውን ነጥብ ለጊዜው እንትወው። ዋና ጉዳያችን እንደ ብርሃኑ ያለ ሰው ለኢትዮጵያ ፖለቲካ ዕዳ ነው ወይስ ፍዳ የሚለውን መመርመር ነው። ከደርግ ዘመን ጀምሮ ትግል ላይ እንደነበሩ የሚናገሩት ብርሃኑ በመጨረሻም ኢትዮጵያውያንን በሚሊዮን የሚያጫርስና የሚጨርስ መንግስት ሚኒስትር ሆነው የፖለቲካ ግብዓተ መሬታቸው ተፈጽሟል። በሺህ የሚቆጠሩ ወጣቶችን ሕይወት የቀጠፈ ትግል በአዲስ አበባም በአሲምባም በሐሬናም አደረግሁ የሚሉት ብርሃኑ ነጋ ሳላዩ ብሞት ይቆጨኝ ነበር የሚሉትን ሚኒስትርነት ካገኙ በኋላ ሚሊዮኖችን ደግሞ ሕይወት እንዲበላሻሽባቸው አድርገው አጠናቀውታል። ብርሃኑ ነጋ ፖለቲካን ጀመርኩት የሚሉት የኢሃፓ አለቃ የተስፋዬ ደበሳይ ሹፌር በመሆን ነው። በእርግጥ እሳቸው ብቻ ሳይሆኑ የቀድሞ ጓዳቸው አንዳርጋቸው ጽጌም የተስፋዬ ደበሳይ ሹፌር በመሆን ትግል መጀመራቸውን ጽፈዋል። ሁለቱም የአንድ ሰው ሹፌር በመሆን ፖለቲካ መጀመራቸውን መግለጻቸው ሳይበቃ ሁለቱም የተስፋዬ ሹፌር መሆናቸውን ያወቁት አስከሬኑን በማየትና ፎቶ በመመልከት መሆኑን በመጽሐፎቻቸው ላይ አስፍረዋል። እንዲያም ሆኖ እነዚህ ሁለት አዛውንቶች የጻፉትን ደግሞ የጻፈና የመሰከረ አልታየም። ግለሰቦቹ ለኢሃፓው ሊቀመንበር ሹፌር ነበርን ያሉበትንም ሆነ የእርሱ ሹፌር መሆናችንን ያወቅነው ደርግ አስከሬኑን ሲያሳየን ነው ያሉበትን ጉዳይ እንትወውና ብርሃኑ ነጋ ላይ እናተኩር። ተሰናባቹ ፖለቲከኛ ከ1960ዎቹ ጀምሮ ፖለቲካ በቃኝ እስካሉበት እስከ ባለፈው ሳምንት ድረስ የሰው ደም እንደ ጎርፍ እንዲፈስ በተደረገበት ኑሮ ውስጥ ሲዋኙ የኖሩ ናቸው። ብዙዎች የሚያውቋቸው የግንቦት ሰባት ሰው ሆነው ቢሆንም አዲሱ ትውልድ የሚያወቃቸው የትምህርት ሚኒስትር በሆኑበት ጊዜ ቢሆንም የቆዩና የቆየም ታሪክ ያላቸው ናቸውና የብርሃኑ ነጋ ሌጋሲ ምንድነው የሚለውን መመርመር ለመማሪያነት የሚሆን ነጥብ ያስገኛል። በዚህ ጥንቅር ብዙም ያልተሰሙ የብርሃኑ ነጋን ታሪኮች እናነሳለን።